ሰላም እንዴት ናችሁ? ሁሉ ሰላም ነው የዩቲ ፋሚሊዎቼ። እንግዲህ ዛሬ ደግሞ የመጣሁበት ርዕስ የሚሆነው ሰው ምን ያህል ደካማ እንደሆነና ደካማነቱን ደግሞ የሚያግዘው እንደሚያስፈልግ የሚያግዘው ደግሞ አምላካችን እንደሆነ የፈጠረን አምላክ እንደሆነና የሰው ልጅ ሞቱን ማሰብ እንዳለበት ነገ እንደሚሞት ማሰብ እንዳለበት እንወያያለን ማለት ነው። ሰው ከመጀመሪያው ሲጀምርላችሁ የሰው ደካማነትና ምስኪንነት ይላል። ወደ እግዚአብሔር ካልተመለስን በስተቀር የትም ብትሆንና የትም ብትዞር ዘወትር ሐዘንተኛና ምስኪን ሆነ ትቀራለህ። ነገሮች ሁልጊዜ አንተ እንደምትፈልገውና እንደምትሸው ካልሆኑልህ ለምን ትታወካለህ? ሁሉ ነገር እንደ ፍላጎት የሚሆንለትን ሰው ማንን አይተህ ታውቃለህ? እኔም ሆንኩ አንተ ወይም በምድር ላይ ከሚኖሩ ሰዎች ሁሉ ነገር ሁልጊዜ እንደ ፍላጎቱ የሚሆንለት የለም። ንጉስም ይሁን ርዕሰ ሊቃነ ጳጳሳት ወይም ፕሬዚዳንት በዚህ ዓለም ላይ ሁሉ ነገር ተሳክቶለት ያለ ሁከትና ጭንቀት ያለ ሁከትና ያለ ጭንቀት መኖር የሚችል የለም። እንግዲህ ስለ እግዚአብሔር ብሎ መከራዎችን መቀበል የሚችል ሰው ካልሆነ በቀር መልካም ኑሮ የሚኖር ማን ነው? ብዙ ሞኝና አስተሳሰብ ደካማ ሰዎች እነሆ ይህ ሰው ምንኛ መልካም ይኖራል፣ ምንኛ ቻይ ነው፣ ምንኛ ከፍ ያለ ነው ይላሉ። ይሁን እንጂ ሰማያዊ ነገሮችን አስተውለ ከተመለከት እነዚህ በዓለም ያሉ ነገሮች ሁሉ ከንቱና ኃላፊዎች መሆናቸውን ትገነዘባለህ። ዓለማዊ ምቾትና ባለጸግነት ከጭንቅና ከፍርሃት ነፃ ሆነው ስለማይገኙ ቋሚነት የሌላቸውና ብዙ እምነት የማይጣልባቸው መሆናቸውን ትረዳለህ። በዚህ ዓለም ብዙ ሀብት ማግኘት ሰውን ደስተኛ አያደርገውም። በመጠን ካገኘ ይበቃዋል። በምድር መኖር በእውነት ታላቅ መከራ ነው። ሰው ወደ መንፈሳዊነት ያዘነበለውን ያህል ምድራዊ ኑሮ መራራ ይሆንበታል። ምክንያቱም የሰው ደካማነትና ምስኪንነት በግልጽ ይታየዋልና ነው። ከስጋ ማሰሪያ መፈታትና ከኃጢአትም ነፃ መሆንን ለሚፈልግ መንፈሳዊ ሰው መብላት፣ መጠጣት፣ መንቃት፣ መተኛት፣ ማረፍ፣ መስራት፣ ለሌሎችም ባህሪያዊ ነገሮች መገዛት በእውነት ታላቅ መከራና ጭንቅ ነው። መንፈሳዊ ሰው በዚህ ዓለም ሆኖ ስጋውን መንከባከብ በጣም ይከብደዋል። በዚህ ምክንያት ነቢዩ ዳዊት ከዓለማዊ ነገሮች ነፃ መውጣት አስፈላጊ ነው። አምላኬ ሆይ ከደረሰብኝ ችግር ሁሉ እንድላቀቅ አድርገኝ፣ ከጭንቀቴም ሁሉ አድነኝ እያለ በመንፈሳዊነት ይለምን ነበር። ደካማነታቸውንና ምስኪንነታቸውን ለሚያውቁ ወዮላቸው። በተለይም ይችን መከረኛና የተበላሸች የዓለም ኑሮ ለሚወዱ ወዮላቸው። አንዳንድ ሰዎች በዚህ ዓለም ለመኖር እጅግ ስለሚወዱና ከምድራዊ ነገሮች ጋር ስለተጣበቁ ለሕይወታቸው በግድ የሚያስፈልጋቸውን ነገር በስራም ሆነ በልመና ዘወትር ቢያገኙ የእግዚአብሔርን እና የመንግስተ ሰማይን ነገር ምንም ባላሰቡም ነበር። ከምድራዊ ነገሮች ብቻ ተጣብቀው ለሚኖሩና ከስጋዊ ነገር በስተቀር የመንፈሳዊ ነገሮች ጣዕም ለማያውቁ ሰነፎችና ልበቢሶች ወዮላቸው። በመጨረሻ ግን ሲከተሏቸው የነበሩት ዓለማዊ ነገሮች ሁሉ ከንቱ መሆናቸውንና እነርሱም ራሳቸው ምስኪኖች መሆናቸውን ይገነዘባሉ። የእግዚአብሔር ቅዱሳን የክርስቶስ ወዳጆችና መንፈሳዊያን ሰዎች ግን ተስፋቸውንና ሀሳባቸውን በሙሉ ለዘላለማዊ የመንግስት ሰማይ ሀብት ላይ ያደርጋሉ እንጂ በስጋዊ ምቾትና ለጊዜው በሚያብለጨልጭ ምድራዊ ነገሮች ላይ አያደርጉም። እነዚህ ቅዱሳን በሚታዩ ግዙፍ ነገሮች ወደ ታች እንዳያስቡ ፍላጎታቸው ሁሉ በላይ በሰማይ ወደሚኖረው ወደ ማይታየው አምላክ ፈጽሞ ይሰቀል ነበር። ወንድሜ ሆይ ገና ጊዜና ሰዓት አለህና መንፈሳዊ ኃይልን ለመጨመር ተስፋ አትቁረጥ። ዛሬ ነገ እያልክ ቁጥር ፍቃድ የምታደርግበትን ጊዜ ለምን ታዘገያለህ? ተነስ፣ አሁን ጀምር። አሁን የማድረግ ጊዜ ነው። አሁን ምቹ የመዋጋት ጊዜ ነው። አሁን አኗኗርን የማረም ጊዜ ነው። የህመምና የጭንቀት ጊዜ፣ የትሩፋትና የምህረት ጊዜ ነው። ወደ ዘላለማዊነት የእረፍት ቦታ ከመድረስ በፊት በመንፈሳዊ እንዳትቀዘቅዝ በእሳትና በውሃ ውስጥ ማለፍ ይገባሃል። ራስህን በኃይል ካልተቆጣጠርክ ክፉ አመልህን ልታሸንፈው አትችልም። ይህን ደካማ ስጋችንን ተሸክመን እስካለን ድረስ ከኃጢአት፣ ከመከራ፣ ከሐዘን ነፃ ሆኖ መኖር አንችልም። ከዚህ ዓለም መከራ ሁሉ ነፃ ሆነን ልናርፍ በወደር ነበር። ነገር ግን በኃጢአት ምክንያት ንጽህናን ስላጠፋን እውነተኛ ደስታንም አጥፍተናል። ስለዚህ የዚህ ዓለም ክፋት እስኪያልፍና ሟች ስጋችንን በዘላለማዊ ሕይወት እስኪዋጥ ድረስ መታገስና የእግዚአብሔር ምሕረት መጠበቅ ይገባል። ዘወትር ወደ ክፋት ያዘነበለው ስጋችን ምንኛ አድካሚ ነው። ዛሬ ኃጢአትን ትናዘዛለህ፣ ነገ ደግሞ ተመልሰ የተናዘዝከውን ኃጢአት ትሰራለህ። አሁንም ልትጠነቀቅ ቁርጥ ፍቃድ ታደርጋለህ። ከአንድ ሰዓት በኋላም ውሳኔን ታፈርሳለህ። እንዲህ የሆነ ከኛ በጣም ደካሞችና ተለዋዋጮች መሆናችንን አውቀን ራሳችንን በትህትና ዝቅ በማድረግ አለብን እንጂ ስለ ትልቅነታችን በፍጹም ማሰብ የለብንም። በብዙ ድካምና ልፋት እንዲሁም በእግዚአብሔር ጸጋ ያገኘነውን መንፈሳዊ ሀብታችንን
በቸልተኝነት በቶሎ ሊጠፋ ይችላል። ገና በጠዋቱ እንዲህ ከቀዘቀዝ በህይወታችን መጨረሻ ታዲያ ምን ልንሆን ነው? በህይወታችንና በአኗኗራችን የእውነተኛ ቅድስና ትንሽ ምልክት እንኳን ሳናሳይ በጥሩ ሁኔታ ላይ እንዳለ ሰው የተደላደለ እረፍት ለማግኘት ብንፈልግ ወዮለን። ህይወታችንን ለማረምና መንፈሳዊ ኃይልን እየጨመር ወደፊት ለመራመድ ተስፋ የምናደርግ ከሆነ በተመክሮ እንደሚኖሩ ጎበዞች ጀማሪዎች ጣቢያችንን ለማሻሻል እንደገና መማር እጅግ ያስፈልጋል። ስለዚህም እያንዳንዱ የሰው ልጅ በምድር ላይ ሞት እንዳለ ሞትም እንደሚመጣበት ማሰብ አለበትና ሞትን ማሰብ ያስፈልጋል። ምድራዊ ህይወትና ያለ ሀብት ሁሉ በአጭር ጊዜ ውስጥ ያልቃል። ስለዚህ የነፍስህን ጉዳይ በጥንቃቄ አስብበት። ሰው ዛሬ አለሁ እያለ ይኖራል፣ ነገ ግን ይሞታል። ከሰው ዓይን ከተሰወረ በኋላ ከሰው ሐሳብን በቶሎ ይረሳል። አየ የሰው ልብ ድንቁርና ድርቅና ምንኛ ይገርማል። አሁን ያለውን ብቻ እንጂ ወደፊት የሚመጣውን አያስብም፣ ሊያስብም አይችልም። ምክንያቱም ወደፊት የሚመጣውን አያውቅምና። በስራህ፣ በተግባርህ፣ በሐሳብና በንግግር ሁሉ ልክ ዛሬ እንደሚሞት ሰው ራስን ጠብቀ መኖር ይገባሃል። መልካምና ንጹህ ሕሊና ቢኖሩ ኖሮ ሞትን እጅግ ባላስፈራህም ነበር። ከሞት ከመሸሽ ይልቅ ከኃጢአት መጠንቀቅ ይሻላል። ዛሬ ካልተዘጋጀህ ነገ እንዴት ልትዘጋጅ ትችላለህ? ነገ ያልታወቀች ቀን ናት። እስከ ነገ መቆየትህን በምን ታውቃለህ? መጸጸታችን፣ መታረማችንና ህይወታችንን ወደ መልካም መቀየራችን ይህን ያህል ጥቂት ከሆነ ብዙ ዓመታት መኖራችን ምን ይጠቅመናል? ብዙ ዓመታት በህይወት መኖር ኃጢአት እንድናበዛ ያደርገናል እንጂ ህይወታችንን አያርምም። በዚህ ዓለም አንዲት ቀን እንኳ በመልካም አኗኗር አሳልፈን ቢሆን እንዴት ጥሩ ነበር። ብዙ ሰዎች ወደ እግዚአብሔር የተመለሱበትን ዓመታት ይቆጥራሉ። የጸጸታቸው ፍሬ ግን ብዙ ጊዜ ጥቂት ሆኖ ይገኛል። መሞት እጅግ የሚያስፈራ ነገር ነው። ብዙ ዓመታት በህይወት መኖር ግን ከሞት እጅግ የሚያስፈራና አደገኛ ነው። የሞትን ጊዜ ዘወትር የሚያስብና በየቀኑም ለመሞት ራሱን የሚያዘጋጅ ሰው የተባረከ ነው። አንዳንድ ጊዜ ሰው ሲሞት አይተህ እንደሆነ አንተም በዚያች መንገድ የምታልፍ መሆንህን አስብ። ጠዋት ሲሆን አንተ ምናልባት እስከ ማታ መኖር እንደማትችል ቆም ብለህ አስብ። ማታም ሲሆን እስከሚቀጥለው ማግስት እኖራለሁ ብለህ ለራስህ ተስፋ አትስጥ። እንግዲህ ዘወትር ዝግጁ ሆነ ኑር። ሳትዘጋጅ ሞት በድንገት እንድትደርስብህ የተዘጋጀ ሆነ ኑር። የሰው ልጅ ባላሰቧት ሰዓት ይመጣልና ብዙ ሰዎች ቶሎ ሳያስቡ በድንገት ይሞታሉ። ያቺ የመጨረሻይቱ ሰዓት በመጣች ጊዜ ስላለፈው ህይወት ሁሉ እንደሌለ አድርገህ ማሰብ ትጀምራለህ። ይህን ያህል ቸልተኛና ዝንጉ ሆነሃልና እጅግ ታሳዝናለህ። በሞቱ ጊዜ ተዘጋጅቶ መቆየትን የሚሻና በስራውና በኑሮ ሁሉ ለሞት ለመዘጋጀት የሚጠጣር ሰው ምንኛ የተባረከና ጥበበኛ ነው። ሰው ለክርስቶስ ፍቅር ሲል ዓለምን ፈጽሞ የሚንቅበት፣ በጽድቅ ጎዳና ወደፊት የሚገሰግስበት፣ መንፈሳዊ ኃይልን ለመጨመር በእግዚአብሔር ፍቅር የሚቃጠልበት፣ ስርዓትን ለመጠበቅ የሚተጋበት፣ ለታዛዥነትና ዝግጁ የሚሆንበት፣ ራሱን የሚክድበት፣ የሚያጋጥሙትን ጭንቅና መከራ በትዕግስት የሚቀበልበትና ተደስቶ የሚሞትበት ጠንካራ እምነት ያስፈልገዋል። በጤና ሳለ ብዙ መልካም ስራዎችን ማድረግ ይቻልሃል። ከደከመ በኋላ ግን የሚቻልህን አይታወቅምና። ከበሽታቸው ተፈውሰው ወደ ተሻለ ኑሮ የሚመለሱ ጥቂቶች ናቸው። በየአድባራቱና በየአውደ ዓመቱ በየንግሱ የሚዞሩ ደግሞ በብዙ ችግር ይጸድቃሉ። አንተ ከምታስበውና ከምትገምተው ይልቅ ሰዎች ቶሎ ይረሱሃልና በወዳጆችና በዘመዶች ላይ ተስፋ አታድርግ። የመዳንህን ጉዳይ ዛሬ ነገ እያልክ ጊዜ አታሳልፍበት። እኔ ከሞትኩ በኋላ ሌሎች መልካም ነገር ያደርጉልኛል ብለህ ተስፋ ከማድረግ አሁን ጊዜ ሳለህ አስቀድመ ማሰብና ጥቂት መልካም ትርፍ ነገሮችን መሰብሰብ ይሻላል። አሁን አንተ ለነፍስህ ካሰብክ አንተ ከሞት በኋላ ማን ያስብልሃል? አሁን ያገኘኸውን ጊዜ በጣም የከበረ ጊዜ ነው። ይህ ጊዜ የመዳን ጊዜ ነው። ነገር ግን ይህንን የዘላለም ሕይወት ልታገኝበት የምትችለውን ጊዜ በጥቅም ላይ ባለማዋልህ በጣም ታሳዝናለህ። በኃጢአትህ የምትጸጸትበትን ጊዜ ለማግኘት አንዲት ቀን ወይም አንዲት ሰዓት የምትፈልግበት ጊዜ ይመጣል። ማግኘትህን ግን
አላቅም። ወዳጆች ሆይ ስለ ሞት ዘወትር እያሰብክና በቅዱስ ፍርሃት እየፈራህ ብትኖር ኖሮ ከስንት የሞት መከራ ነፃ በወጣህ ነበር። በሞት ሰዓት ከመፍራት ይልቅ በጣም እንድትደሰት አሁን ቅዱስ ሕይወት ለመኖር ትጋ። በዚያን ጊዜ ከክርስቶስ ጋር በደስታ መኖር እንደምትጀምር አሁን ከዓለም ጋር መጋደልህን ተለማመድ። በዚያን ጊዜ ወደ ክርስቶስ በነፃነት መድረስ እንድትችል አሁን ምድራዊ ነገሮችን ሁሉ መናቅን ተማር። በዚያን ጊዜ እውነተኛ እምነትን እንድታገኝ አሁን በንስሐ ስጋህን ቅጣው። አንተ ሞኝ ሆይ ለአንዲት ቀን እንኳ ያለ ፍርሃት መኖር የማትችል ከሆነ ለምን ብዙ ዓመታት ለመኖር ተስፋ ታደርጋለህ? ብዙ ሰዎች ለብዙ ዓመታት የሚኖሩ እየመሰላቸው ምንኛ ተሳሳቱ። ሳያስቡት በድንገት ከስጋቸው ምንኛ ተለያዩ። አንዱ በሰይፍ እንደሞተ፣ አንዱ በባህር እንደጠለቀ፣ አንዱ ከገደል ወድቆ ራሱን እንደተሰበረ፣ አንዱ ሲበላ ታንቆ እንደሞተ፣ አንዱ ሲጫወት እንደሞተ ሲናገር ስንት ጊዜ ሰምተሃል? አንድ በእሳት አደጋ፣ አንዱ በጦርነት፣ አንዱ በበሽታ፣ አንዱ በሌባ እጅ እንደሞተ ስንት ጊዜ ሰምተሃል? እንግዲህ የሰው ሁሉ መጨረሻ ሞት ነው። የሰዎችም ሕይወት እንደ ጥላ በአንድ ጊዜ አልፎ ይጠፋል። ከሞትክ በኋላ ማን ያስብሃል? ስላንተስ ማን ጸሎት ያደርጋል? ወዳጅ ሆይ የምትሞትበትን ጊዜ አታውቅምና ማድረግ የምትችለውን ሁሉ አሁን አድርግ። ደግሞም ከሞትክ በኋላ የሚመጣብን አታውቅምና ጊዜ አግኝተህ ሳለ የማይጠፋውን መንፈሳዊ ሀብት አጠራቅም። ከመዳንህ በቀር ሌላ ምንም አታስብ። የእግዚአብሔር የሆነውን ብቻ ፈልግ። ከሞት በኋላ በዘላለማዊ ድንኳን እንዲቀበሉ የእግዚአብሔር ቅዱሳን እያከበርክ ስራቸውንም እየተከተልክ ወዳጆችህ አድርጋቸው። በምድር ሳለ በዓለም ነገር አትጨነቅ። እንደ መንገደኛና እንደ እንግዳ ሆነህ ኑር። በዚህ ምድር ለዘላለም የሚኖር አገር የለህምና የነጻና ወደ እግዚአብሔር ከፍ ያለ ልብ ይኑርህ። ከሞት በኋላ ነፍስ በደስታ ወደ እግዚአብሔር ማለፍ እንድትችል ዕለት ዕለት በለቅሶና በእንባ ጸሎትህን ወደ እግዚአብሔር አሳርግ። እግዚአብሔርን ሁሌም ፍቃዱን ጠይቀው። እግዚአብሔር ቸር አምላክ ነውና ዛሬ ካለንበት መከራ፣ ዛሬ ካለንበት ሞት፣ ዛሬ ካለንበት ስቃይና ዛሬ ካለንበት የደስታ ማጣት ያደረሰን አስተዳደጋችን ሁሉ ነገራችን ከእግዚአብሔር የተለየ በመሆኑ ነው። ሁላችንም እግዚአብሔርን አስበን መሰረታችንን አምላካችን ላይ የሆነ ስራ መስራት አለብን። ነገሮች ቀን በቀን እየተለወጡ ነው። ነገሮች ጊዜ በጊዜ በቀን ብዙ ሰዎች ይሞታሉ። ብዙ በዓለማት ላይ ያሉ የመሬት መንሸራተት፣ መናወጥ፣ ሁሉ ነገሮች ጭንቅ የሆነ ሰዓት ይፈጠራልና በጭንቅ ሰዓት ግን ወደ እግዚአብሔር ከቀረብ፣ እግዚአብሔርን ካመለክ፣ እግዚአብሔርን ከለመነው ከመከራ ያድነናል። ስለዚህ ከመከራ ለመዳን መሞት እንዳለብን ማሰብ አለብን። የመጀመሪያው ነገር የሰው ልጅ ሁልጊዜ ቀን በቀን ሞት እንዳለ መቼ እንደሚሞት ደግሞ አለማወቁ ምንኛ ሊያስፈራው እንደሚችል ማሰብ አለበት። የሚሞትበትን ቀን ካላወቀ ሁሌ ወደ ንስሐ፣ ሁሌ ወደ እግዚአብሔር፣ ሁሌ ደግሞ ደግ ነገርን ወደ ማድረግ ወደ ስኬት፣ ወደ ተሻለ ደረጃ መድረስ እንችላለን። ሰው እግዚአብሔርን ይዞ የት መድረስ ይችላል? ምክንያቱም እግዚአብሔርን ይዘው ባለጸጋ ባለሀብት የሆኑ እነ ዳዊት፣ እነ ሰለሞን፣ እነ ኢዮብ አሉና። ስለዚህ እግዚአብሔር ሀብትን አይጠላም፣ ማደግን አይጠላም፣ የተሻለ ኑሮ መኖርን አይጠላም። የፈጠረን የተሻለ ኑሮ እንድንኖር፣ ሀብት እንድናገኝ፣ እንድንመራመር፣ እንድንፈላሰፍ ነውና እሱ የፈጠረውን ነገር ሀብት እንዳናገኝ አያደርገንም። ስለዚህ ሁሌም ግን እኛ በትህትና በትክክለኛው መንገድ በንጽህና የምንኖር ከሆነ ሀብቱንም ንብረቱንም ማን ይሰጠናል ማለት ነው? እግዚአብሔር ይሰጠናል ማለት ነው። ስለዚህ ሁላችንም ሁሌም በእግዚአብሔር ቤት መኖር አለብን። ሁሌም ሩሩ መሆን አለብን። ሁሌም የተሻለ አስተሳሰብ ሊኖረን ይገባል። ሰዎችን ማየት አለብን። ከኛ በታች የሆኑ ሰዎችን፣ ከኛ በላይ የሆኑ ሰዎችን ሁሌም ለሰዎች መድረስ አለብን። ሁሌም ለሰዎች ሩሩ መሆን አለብን። ሁሌም የታመሙትን ማሰብ አለብን። ሁሌም የታሰሩትን ማሰብ አለብን። ዛሬ የደረስንበት ቀውስ የምን ውጤት ይመስለናል? የኛ የአስተዳደግ ውጤት ነው። አስተዳደጋችን ምን ይመስላል ብለን እስኪ ወደኋላ መፈተሽ ይገባናል። እያንዳንዳችን ለራሳችን ምንድነው አስተዳደጌ? እስኪ ዛሬ ሰውን ሰው የሚያርድ መጥቷል። የጭካኔ ህይወት አለ። ሰውን ሰው ይጠላል። ፍቅር የለም። ፍቅር ቀዝቅዛለች። ይህ ሁሉ የሚመጣው ከኛ የአስተዳደግ ድክመት፣ ከኛ እግዚአብሔርን ያለማወቅ ድክመት፣ ከኛ በምድር ላይ ምንድነው መኖሬ ጥቅሙ፣ ሀብት ንብረቱ ቢበዛ ምንድነው ጥቅሙ ብለን ራሳችንን ካለመጠየቅ የተነሳ እነዚህ ሁላ ነገሮች ይፈጠሩብናል። ስለዚህ እነዚህ ነገሮች እንዳይፈጠሩብን፣ እነዚህ ነገሮች እንዳይመጡ አስቀድመን ጥሩ ነገር እንዲመጣብን ማሰብ ያለብንን ነገር ማሰብ አለብን። አእምሯችንን ግሮዝ ማይንድ ሴት ማስተማር አለብን። ሁሌ ፊክስድ ማይንድ ሴት መሆን የለበትም። እንግዲህ
ፊክስድ ማይንድ ሴት ያለው ሰው አንድን ነገር ከያዘ አይለቅም። በቃ በዛች ነገር ብቻ እንዲቀሳቀስ ያለው። ግሮዝ ማይንድ ሴት ግን ሁሌ ምን ያደርጋል? ለርን ይማራል። ሁሌ ራሱን ዲቨሎፕ ያደርጋል። ሁሌ ራሱን ሻርፕ ያደርጋል። ሁሌ ራሱን ዲሲፕሊን ያደርጋል። ሁሌ ራሱ ሪዛይሌንስ ነው ወይም ከውድቀት መነሳትን ይማራል። ወይም ደግሞ ነገ የተሻለ ነገርን እማራለሁ፣ ነገ የተሻለ ነገር አገኛለሁ፣ ነገ ወደ ተሻለ ደረጃ እደርሳለሁ። በአስተሳሰብ አእምሯችንን ሻርፕ ማድረግ አለብን ማለት ነው። እንግዲህ ሳይንቲስቶች ሞር ሌፍት ኤንድ ራይት ማይንድ ብለው ያስተምሩናል ማለት ነው። ራይት ማይንዳችን እንግዲህ ብዙ ጊዜ ስለ መንፈሳዊ ነገር ሞር አብስትራክት የሆኑ ነገሮችን ያስባል ብለው ነው የሚያስቡት። ሌፍት ማይንዳችን ደግሞ ሁሌ ስለ ስጋዊ ብቻ ማቴሪያሊዝም፣ መብላት፣ መጠጣት፣ ገንዘብ፣ ማደግ ብቻ ያስባል ብለው ያስባሉ። ስለዚህ ሁለቱን ኮኔክት ማድረግ አለብን፣ የሌፍቱንም የራይቱንም ማለት ነው። ሁለቱን ኮኔክት ካደረግን ወደ ተሻለ ደረጃ መሄድ እንችላለን፣ ማመዛዘን እንችላለን፣ ማሰብ እንችላለን፣ ከመናገራችን በፊት ማዳመጥ እንችላለን። ሁሉን ነገር እያንዳንዱ አክሽን ከመውሰዳችን በፊት የማደርገው አክሽን ሰዎችን ይጎዳል አይጎዳም የሚለውን ነገር እንድናስተውል ያደርገናል ማለት ነው። ስለዚህ ሁሌም ራይት አእምሯችንን ከሌፍት አእምሯችን ማገናኘት አለብን ማለት ነው። ማለት ማቴሪያሊዝሙን ከሆሊዝም ዛት ኢዝ ራይት ሆሊዝም አብስትራክት ሚንስ ሂድን የሆኑ ነገሮችን ኮኔክት እያደረግ ወደ ተሻለ ደረጃ ትራንሰንድ ማድረግ አለብን ማለት ነው። ስለዚህ ስላዳመጣችሁኝ በጣም አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። አዲስ እንደመሆነ መጠን ኮሜንት ካላችሁ ኮሜንት ላይ ጻፉልኝ ማለት ነው። በሌላ በአዲስ ርዕስ እስከምንገናኝ ደህና ሁኑ። አመሰግናለሁ። ወዳችኋለሁ። ቻው